ዛሬ ደግሞ ስለ ህልም ላወራችሁ ወደ እናንተ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው በመስማት ስለ ህልም ፍቺና እንዲሁም ደግሞ ህልም ስታዩ ከየትኛው ዓለም ህልምን እንደምታዩ ማለትም የትኛው ዓለም ህልም ወደ እናንተ እንደሚመጣ ግልጽ አድርጌ እነግራችኋለሁ። ቻናሉን ሰብስክራይብ በማድረግ ጀምሩ። እኔ ወንድማችሁ አማኑኤል ነኝ። እንግዲህ ስለ ህልም ስናወራ ሁል ጊዜ ብዙ ሰዎች ህልም ያያሉ፣ ግን ከየት እንደሚያዩና ያ ህልም ወደ እነርሱ ከየት እንደሚመጣ አያውቁም። ስለዚህ ዛሬ 3 ነጥቦችን እነግራችኋለሁ። ህልም ከሶስት ነገር ይመጣል። የመጀመሪያው ከስጋ ይመጣል፣ ሁለተኛው ከሰይጣን ይመጣል፣ ሶስተኛው ደግሞ ከእግዚአብሔር ይመጣል። ህልም ከነዚህ 3 ነገሮች ብቻ ነው ሊመጣ የሚችለው። እንግዲህ ህልም ከስጋ ይመጣል ስንል በምናስበው ነገርና በቀን ውሏችን ላይ ያ ነገር ተደግሞ ወደ ህይወታችን ሊመጣ ይችላል። ይህ ህልም እንግዲህ ከስጋ የምናየው ህልም ነው። የምናስበው ነገር፣ የምናንሰላስለው ነገር፣ የምንቆይበት ነገር፣ ያ ነገር በህልማችን ላይ ተደግሞ ሊመጣ ይችላል። ይህ ከስጋ የምናየው ህልም ነው። ሁለተኛው ህልም ደግሞ ከሰይጣን ነው። ከሰይጣን ህልም ስታዩ ማለትም ሰይጣን ህልምን ወደ እናንተ ሲልክ እንዲህ ነው የሚልከው። የአጋንንትን ኢሜጅ ወይም ደግሞ የመናፍስትን መልክ የሚገልጡ እንስሳዎችን በህልማችሁ ታያላችሁ። ያ ማለት ምንድነው? በሌሊት እባብ ልታዩ ትችላላችሁ፣ ዘንዶ ልታዩ ትችላላችሁ፣ የተለያዩ አይነት አውሬዎችን ልታዩ ትችላላችሁ። እነዛ አውሬዎች የመናፍስቶችን ኢሜጅ መልክ እየገለጡ ነው። ማለትም የመናፍስቱን የአጋንንቱን ዓለም መልክ እያሳያችሁ ነው። ስለዚህ በህልማችሁ እባብ የምታዩ፣ ዘንዶ የምታዩ እንዲሁም ደግሞ በህልማችሁ በተደጋጋሚ ዝሙትን የምታደርጉ ዝሙት፣ ያ ማለት ምን ማለት ነው? እያደገ ሲመጣ ወደ ስፒሪቹዋል ሃዝባንድ ማለትም ወደ መንፈሳዊ ባልና ወደ መንፈሳዊ ሚስት የሚቀየር ነው ማለት ነው። ስለዚህ እንደነዚህ አይነት ህልሞች ደጋግማችሁ የምታዩ ከሆነ ደግሞ በህልማችሁ የሞተ ሰው ስታዩ፣ ያ ማለት የሞተ ፋሚሊ ሊሆን ይችላል፣ አያት፣ አባት፣ ወንድም፣ አጎት ሊሆን ይችላል። ብቻ የሞተ ሰው ደጋግማችሁ በህልማችሁ ስታዩ ምን ማለት ነው? የጨለማው ዓለም የሞትን ስፒሪት በእናንተ ላይ እየላከ ነው ማለት ነው። ስለዚህ ወዳጆቼ ይህ አሁን የነገርኳችሁ ህልም ከአጋንንት ከሰይጣን ከዲያብሎስ የሆነ ህልም ነው። ሶስተኛው ደግሞ ከእግዚአብሔር የሆነ ህልም ነው። ከእግዚአብሔር የሆነ ህልም እንግዲህ ወደ አንድ ሰው ለሁለት ነገር ይመጣል። አንደኛው ፊውቸርን ለመናገር ፊውቸርን ለማሳየት ሲመጣ፣ ሁለተኛው ደግሞ ሰውየውን ለመገሰጽ ለመምከርና አቅጣጫ ለማሳየት ይመጣል። ከእግዚአብሔር የሆነ ህልም ለአቅጣጫና ነጋችሁን ሊያሳያችሁ ይመጣል ማለት ነው። እናንተ ከየትኛው ነው ህልምን የምታዩ? አያችሁ፣ የምታያቸው ህልሞች ከነዚህ ከ3 ነገሮች ነው የሚመጡት ማለት ነው። ስለዚህ ወዳጆቼ ህልማችሁን በደንብ ማጥራት ትችላላችሁ። ህልማችሁ ከእግዚአብሔር ዘንድ እንዲመጣ በእግዚአብሔር ፊት መጸለይና በእግዚአብሔር ፊት መቆየት አለባችሁ። ሌላው ሁለተኛው የምነግራችሁ ነገር ህልም እንዴት ይፈታል? በጣም ብዙ ሰዎች ህልማቸውን በጎግል ህልማቸውን ደግሞ በቻት ጂፒቲ ይፈታሉ። ይህ ትክክል አይደለም። ህልም መንፈሳዊ ነው። ህልምን ጎግል ሊፈታው አይችልም። ህልምን ቻት ጂፒቲ ሊፈታው አይችልም። ህልምን ሲፈቱ የነበሩ ነቢያት ነበሩ። ለምሳሌ ነቢዩ ዳንኤል በትንቢተ ዳንኤል ላይ የናቡከደነጾርን ህልም የፈታው ዳንኤል ነበር። ስለዚህ ወዳጆቼ ህልምን የመፍታት ጸጋ ያላቸውና እንዲሁም ደግሞ በእግዚአብሔር ቃል ነው ህልም የሚፈታው። የእግዚአብሔር ቃል ስለ ህልም ምን ይላል? እንዴት ነው ህልም የሚፈታው? ለምሳሌ በህልማችሁ ልብስ ሲቀየርላችሁ፣ ቀለበት ስታደርጉ፣ ጫማ ሲቀየርላችሁ ካያችሁ ቀለበቱ ከእግዚአብሔር ጋር ያላችሁን ኪዳን፣ ልብሱ ደግሞ የማንነት ለውጥ፣ ጫማችሁ ደግሞ አዲስ የህይወት ጎዳናን እንደምትሄዱ ያሳያል። እንደነዚህ አይነት ነገሮች ደግሞ ከእግዚአብሔር ቃል የተወሰዱ ናቸው። ስለዚህ ወዳጆቼ ለምሳሌ ያ የጠፋው ልጅ ወደ አባቱ ሲመለስ የተደረገለት 3 ነገር ነው። የመጀመሪያው ቀለበት ተቀየረለት፣ ሁለተኛ ልብስ ተቀየረለት፣ ሶስተኛ ጫማ ተቀየረለት፣ እንዲሁም ደግሞ ከፍሬዳው ታረደለት። ወዳጆቼ ህልም ስታዩ እንደ እግዚአብሔር ቃል ነው የሚፈታው። ህልማችሁን እንደ እግዚአብሔር ቃል ፍቱ። የእግዚአብሔር ቃል በህልማችሁ ላይ ምን ይላል የሚለውን ነገር በደንብ ዲቴል ገብታችሁ አጥኑ። እንግዲህ 2 ነገር ነግሬያችኋለሁ፣ ህልም ከየት እንደሚመጣና እንዴት እንደሚፈታ። ስለዚህ ወዳጆቼ ህልም እግዚአብሔር ዘንድ ወደ እናንተ ሲመጣ እንዲሁ ዝም ብሎ ለቀልድና ለጨዋታ ሳይሆን ህይወታችሁን ሊያስተካክል ሊመክርና ነጋችሁን ሊያሳይ ይመጣል። ስለዚህ ሁላችሁ ከእግዚአብሔር የምታዩትን ህልም ተጠንቅቃችሁ በዛ ህልም ላይ መጸለይ ያለባችሁ። ብዙ ሰዎች ህልም ካያችሁ በኋላ የመጸለይ ልምድ የላችሁ። ለምንድን ነው የማትጸልዩት? ምክንያቱም ከሰይጣንም አያችሁ፣ ከእግዚአብሔርም አያችሁ፣ ከስጋም አያችሁ፣ ህልም ስታዩ ባያችሁበት ህልም ላይ
መጸለይን ተለማመዱ። ከአጋንንት የሆነ ህልም ካያችሁ በዛ ህልም ላይ በኢየሱስ ክርስቶስ ስም እየተቃወማችሁ መጸለይ አለባችሁ፣ ማፍረስ አለባችሁ፣ በትኩሱ ማለት ነው። ከተጨነቃችሁ፣ ግራ ከገባችሁ፣ የህልሙ ፍቺ ከጠፋችሁ በእግዚአብሔር ፊት ስለዛ ህልም ጸልዩ። ምክንያቱም እግዚአብሔር በህልም ስለሚናገር ማለት ነው። መጽሐፍ ቅዱስን ካነበባችሁ እግዚአብሔር ዮሴፍን በህልም ነው የተናገረው። ወንድሞቹ የገዛ ወንድሞቹ የሸጡት ዮሴፍ ለገዛ ወንድሞቹ ህልም አይቶ ነግሯቸው ነው። ህልመኛ ስለሆነ ህልመኛው መጣ ብለው ነው የሸጡት። ስለዚህ ህልመኛ ስትሆኑ ከእግዚአብሔር ህልምን ስትቀበሉ ብዙ አይነት ፈተና በህይወታችሁ ላይ ሊደርስ ይችላል። ስለዚህ ወዳጆቼ ህልም ስታዩ በዛ ህልም ላይ አጥብቃችሁ ጸልዩ። ህልማችሁን ለሁሉም ሰው አትናገሩ። ህልማችሁ ለእናንተና እንዲሁም ለምታምኑበት ሰው ብቻ፣ ለመንፈሳዊ ሰው ብቻ ሼር አድርጉ። ምክንያቱም ህልማችሁን ሊገሉ ሰዎችም አጋንንቶችም በዙሪያችሁ ስለሚነሱ ማለት ነው። ወዳጆቼ ይህንን ደጋግሜ የምነግራችሁ ለምንድን ነው? ህልም ሲሪየስ የሆነ ጉዳይ ነው። እግዚአብሔር ለዮሴፍ ብቻ አይደለም፣ እግዚአብሔር ለዳንኤል በህልም ይናገረው ነበር። እግዚአብሔር ለላባ በህልም ይናገር ነበር። መጽሐፍን ስታነቡ ነቢያትና ነገስታት እግዚአብሔር በህልማቸው ይናገራቸው ነበር። እግዚአብሔር ለሰለሞን በህልም ተገልጦ ነው ጥበብና ማስተዋልን የሰጠው። እያንዳንዱን ነገር ለነቢያትና ለነገስታት እግዚአብሔር በህልም ይናገር ነበር። እግዚአብሔር አብርሃምን የባረከው በሌሊት በህልሙ ተገልጦለት ነበር። ስለዚህ በህልም አይቀለድም። ህልም እውነተኛ ነው። በህልም የምትቀልዱ ሰዎች ህልማችሁ ላይ እንዳትቀልዱ። እግዚአብሔር በህልም ይናገራል። ይህ ቪዲዮ ለብዙ ሰዎች ድረስ ሼር እያደረጋችሁ ቻናሉን ደግሞ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። ተባረኩ።